አዲስ ስታንዳርድ መጽሔት ፌዴራል ፖሊስ ዛሬ አዲስ አበባ ወደሚገኘው ቢሮ በመግባት የድርጅቱን የጋዜጠኞችን ንብረቶች እንደወሰደ ማምሻውን ባወጣው መግለጫ አስታውቋል። ብሔራዊ ተሃድሶ ኮሚሽን በትግራይ ተቋርጦ የቆየውን የመጀመሪያውን ምዕራፍ የቀድሞ ተዋጊዎች ትጥቅ የማስፈታት የመበተንና መልሶ ከህብረተሰቡ ጋር የመቀላቀል መርሃ ግብር ትላንት እንደገና አስጀምሯል። ሰላም ጤና ይስጥልን ውድ የተከበራችሁ የዜና ሚዲያ ቤተሰቦቻችን እንደምን ከረማችሁ። የዕለቱን ዜናዎቻችንን ይዘላችሁ ቀርበናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። የዜና ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ። አዲስ ስታንዳርድ መጽሔት ፌዴራል ፖሊስ ዛሬ አዲስ አበባ ወደሚገኘው ቢሮ በመግባት የድርጅቱንና የጋዜጠኞችን ንብረት እንደወሰደ ማምሻውን ባወጣው መግለጫ አስታውቋል። ፖሊስ ጋዜጠኞቹን ጭምር በቁጥጥር ስር አውሎ እንደነበር የገለጠው መጽሔት ዘግየት ብሎ ግን የታሰሩ ባልደረቦች እንደተለቀቁ ጠቅሷል። ሆኖም ፖሊስ የወሰዳቸውን የቢሮና የጋዜጠኞች ላፕቶፕ፣ ሞባይልና ስልኮችን፣ ሃርድ ዲስኮችን እስከ ምሽት ድረስ እንዳልመለሰ፣ ይህም በስራው ላይ ተጽዕኖ እንደፈጠረና በጋዜጠኞች ደህንነት ላይ ስጋት እንደደቀነ መጽሔቱ ገልጧል። ብሔራዊ ተሃድሶ ኮሚሽን በትግራይ ተቋርጦ የቆየውን የመጀመሪያው ምዕራፍ የቀድሞ ተዋጊዎች ትጥቅ የማስፈታት የመበተንና መልሶ ከህብረተሰቡ ጋር የመቀላቀል መርሃ ግብር ትናንት እንደገና አስጀምሯል። በክልሉ በህዳር በተጀመረው የትጥቅ ማስፈታትና መልሶ መቀላቀል ሂደት በቴክኒክና ፖለቲካዊ ምክንያቶች ከታህሳስ ጀምሮ ተቋርጦ ነበር። የትግራይ የሰላምና ጸጥታ ቢሮ ኃላፊ ጄኔራል ፍስሐ ኪዳኑ በትግራይ ዘላቂ ሰላም እንዲሰፍን የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ መሆን አለበት ማለት በትላንቱ የመርሃ ግብሩ ድጋሚ ማስጀመሪያ ስነ ስርዓት ላይ ተናግረዋል። ጄኔራል ፍስሐ የግጭት ማቆም ስምምነቱና የትጥቅ ማስፈታትና መልሶ መቀላቀል መርሃ ግብር እንዲሳካ ፌዴራል መንግስቱ በግጭት ማቆም ስምምነቱ የገባባቸውን ግዴታዎች መወጣት እንዳለበትም አሳስበዋል። የተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን በበኩላቸው ኮሚሽኑ ለመርሃ ግብሩ እና በስምምነቱ ተግባራ ከፌዴራል መንግስቱና ከአዲሱ ጊዜያዊ አስተዳደር ጋር በትብብር እንደሚሰራም ቃል ገብተዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው አየር መንገዱ አዲስ ለሚያስገባው አውሮፕላን ማረፊያ 2500 አባወራዎችን ከቀያቸው እንደሚነሱ መናገራቸውን ቢቢሲ አማርኛ ዘግቧል። ከቢሾፍቱ አካባቢ ለሚነሱት አርሶ አደር አባወራዎች አየር መንገዱ መኖሪያ ቤቶችን እንደሚያስገባ የጠቆሙት መስፍን አየር መንገዱ ቤቶችን ገንብቶ በሚቀጥለው ዓመት ህዳር ወር ለተነሺዎች እንደሚያስረክብ መግለጣቸውንም ዘገባው ጠቅሷል። አባወራዎቹ ቤቶቹን ከተረከቡ በኋላ በዚያ ወር ግድም አየር መንገዱ የአውሮፕላን ማረፊያ ግንባታ እንደሚያስጀምርም ተናግረዋል ተብሏል። ቅድሚያ ለሰብአዊ መብቶች የተሰኘው መንግስታዊ ያልሆነ የመብት ተሟጋች ድርጅት ፌዴራል መንግስቱ በእስር ላይ የሚገኙ የትግራይ ተወላጆች የሆኑ የቀድሞ የመከላከያ ሰራዊት አባላት የፋሲካ በዓል ምክንያት በማድረግ እንዲፈታ ጠይቋል። ድርጅቱ የትግራይ ተወላጆች የሆኑ 13 የቀድሞ መከላከያ ሰራዊት አባላት አሁንም በፌዴራል እስር ቤቶች ታስረው እንዳሉ እንደሚያውቅና ስም ዝርዝራቸውንም በእጁ እንደሚገኝ ገልጧል። የትግራይ ጊዜያዊ አስተዳደር በክልሉ በተለያዩ ቡድኖች መካከል ያለውን የፖለቲካ ልዩነት ለመፍታት ቅድሚያ እንዲሰጥ ያሳሰበው ድርጅቱ በትግራይ ያለው የጦርነት ደመና በጊዜ ካልተቀረፈ ከፍተኛ ወደሆነ የሰብአዊ መብት ጥሰት ያመራል በማለትም አስጠንቅቋል። በትግራይ የሰፈነው የፖለቲካ ፍላጎቶችን በጠመንጃ አፈሙዝ የማስፈጸም አካሄድም አደገኛ ነው ሲል ድርጅቱ ስጋቱን ገልጧል። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ፊቂ በሶማሊያ አፍሪካ ህብረት ተልእኮ ተጠባባቂ ኃላፊ ሲቪል ባም ላይ ጠንካራ ክሶችን ማሰማታቸውን የአገሪቱ የዜና ምንጮች ዘግበዋል። ውጭ ጉዳይ ሚኒስትር ፊቂ የህብረቱ ልዑክ ተጠባባቂ የበላይ ኃላፊ የአልሸባብ ደጋፊና ለሶማሊያ ደህንነትና ልማት ስጋት የሆኑ ሰዎች ናቸው በማለት በአንድ ቃል ምልልስ ላይ መክሰሳቸውን ዘገባዎቹ ጠቅሰዋል። ውጭ ጉዳይ ሚኒስትሩ ባም በሶማሊያ ዙሪያ አሉታዊ ሪፖርቶችን ይልካሉ፣ የሶማሊያ ጦር ሰራዊት ከአልሸባብ ጋር በሚያደርገው ውጊያ ያስገኛቸውን ድሎች አንኳሰው ያቀርባሉ በማለት ወቅሰዋቸዋል ተብሏል። ፊቂ ይህን ውንጀላ ያሰሙት ባም አልሸባብ እያንሰራራ መሆኑን ለተመድ ጸጥታው ምክር ቤት ባቀረቡበት ሪፖርት ላይ መግለጻቸውን ተከትሎ ነው። መንግስታቸው በባም ላይ እርምጃ መውሰዱን ፊቂ የገለጡ ሲሆን የእርምጃውን ምንነት ግን አላብራሩም ተብሏል። አድማጮቻችን እስከ መጨረሻው ድረስ ቆይታችሁ ዜናዎቻችንን ስላዳመጣችሁ እጅግ አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ የዜና ሚዲያ ቤተሰብ እንዲሆኑ አሁንም በአክብሮት እንጋብዛለን። መልካም ጊዜ